ጤና ይስጥልን። ይህ ኢትዮ ፕላስ ነው። የቴህራን ማስጠንቀቂያ በፋርስ ባህረ ሰላጤ ላይ ያንዣበበው የጦርነት ደመና የሂዝቦላህ መሪ መካከለኛው ምስራቅን የሚያናውጥ ማስጠንቀቂያ ሰጥቷል። ቀጠናው በሳት ይነዳል። ይህ የሊባኖሱ ሂዝቦላህ አዲሱ መሪ ሼክ ናይም ቃሲም ለዋሽንግተንና ለእስራኤል የላኩት ቀጥተኛና አስፈሪ መልእክት ነው። አሜሪካ ግዙፍ የጦር መርከቦቿን ወደ ቀጠናው ማጓጓዟን ተከትሎ ሂዝቦላህ ጣቱን ወደ ቃታው ማቅናቱን በይፋ አውጇል። ሼክ ናይም ቃሲም በንግግራቸው ዓለምን ያስደመመ ማስጠንቀቂያ ሰጥቷል። በቆይታችን ሰሞንኛውን ውጥረት በተመለከተ ዝርዝር መረጃዎችን እናስደምጣችኋለን። አስቀድመን ግን የዕለቱን የውጭ ምንዛሬ መረጃዎችን እናካፍላችሁ። አዋሽ ባንክ አንዱን የአሜሪካን ዶላር በ152 ብር ከ07 ሳንቲም በመግዛት በ155 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ ደግሞ በ180 ብር ከ02 ሳንቲም እየገዛ በ183 ብር ከ62 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን በ205 ብር ከ94 ሳንቲም በመግዛት በ210 ብር ከ05 ሳንቲም እየሸጠው ይገኛል። አንዱን የስዊዝ ፍራንክን በ182 ብር ከ58 ሳንቲም በመግዛት በ186 ብር ከ23 ሳንቲም እየሸጠውም ይገኛል። አንዱን የሳውዲን ሪያል በ43 ብር ከ03 ሳንቲም እየገዛም በ43 ብር ከ90 ሳንቲም እየሸጠ ነው። አንዱን የዩናይትድ አረብ ኤምሬት ድርሃም ደግሞ በ43 ብር ከ97 ሳንቲም እየገዛም በ44 ብር ከ85 ሳንቲም እየሸጠ ይገኛል። አንዱን የካናዲያን ዶላር በ108 ብር ከ82 ሳንቲም እየገዛም በ110 ብር ከ99 ሳንቲም በመሸጥ ላይ ይገኛል። ወደ ታሪካችን እንመለስ። የኢራኑን መንፈሳዊ መሪ አያቶላህ አሊ ካሚኒን ለመንካት ማሰብ በሚሊዮኖች የሚቆጠሩ የነጻነት ታጋዮችን ሞት መጋበዝ ነው ሲሉ የሂዝቦላህ መሪ አስጠንቅቀዋል። ይህ ንግግር ሂዝቦላህ ለኢራን ያለውን የማይናወጥ ታማኝነት ከማሳየቱም በላይ ጥቃቱ ከመሪዎች አልፎ ወደ ህዝባዊ እልቂት ሊቀየር እንደሚችል የጠቆመ ንግግር ሆኗል። በቴህራን ነጻነት አደባባይ ላይ የሚሰሙት ድምጾች አሁን ከወትሮው የተለዩ ሆነዋል። የኢራን ባለስልጣናትና በሺዎች የሚቆጠሩ ሰልፈኞች በአንድ ድምፅ ለአሜሪካ እያስገነዘቡ ያሉት አንድ ነገር ብቻ ነው። ቀይ መስመራችንን አትለፉ። ይህ ማስጠንቀቂያ በባዶ ጩኸት የሚታለፍ ሳይሆን መላው ዓለም በስጋት እንዲመለከተው ያደረገ የኃይል ትርኢትም ሆኗል። ለዚህ ሁሉ ግጭት ዋነኛው ምክንያት በአሜሪካ በኩል የመጣው አስተዳደር ለውጥና ከፍተኛ ጫና የመፍጠር ስትራቴጂ ነው ተብሎም ይነገራል። ዋሽንግተን የኢራንን የኒውክሌር መርሃ ግብር ለመግታትና በክልሉ ያላትን ተጽዕኖ ለመቀነስ የምትከተለው ጥብቅ ማዕቀብ ቴህራንን ወደ መከላከል ሳይሆን ወደ ማጥቃት ስሜት ውስጥ ከቷታል። ኢራን አሁን እያሳየች ያለው ማስጠንቀቂያም እኛንም ይዘሽን ትጠፊያለሽ የሚል የጥፋት መልእክት ያዘለም መስሏል። የኢራን የኒውክሌር ፋሲሊቲዎች አሁን ካለማንም ከልካይ ዩራኒየምን እያበለጸጉ ይገኛሉ። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ስጋቱን ቢገልጽም ኢራን ግን ይህንን እንደ ትልቅ የዲፕሎማሲ መደራደሪያም እየተጠቀመችበት ትገኛለች። በአደባባይ የሚታየው የማስጠንቀቂያ ሰልፍ አሜሪካ ወይም እስራኤል በእነዚህ የኒውክሌር ማዕከላት ላይ ጥቃት ለመሰንዘር ቢያስቡ ምላሹ መላውን መካከለኛውን ምስራቅ የሚያቃጥል እንደሚሆን ለማሳየት ነው የሚሉ ወገኖች አሉ። ኢራን በአደባባይ የምታስተላልፈው ማስጠንቀቂያ ከንግግር ባለፈ በዓለም ኢኮኖሚ ላይ ትልቅ ጥላ ያጠላል። የሆርሙዝ ወሽመጥ የዓለም 20 ከመቶ የነዳጅ ምርት የሚያልፍበት ጠባብ መስመር ነው። ኢራን ይህንን መስመር የመዝጋት አቅም እንዳላት በተደጋጋሚ ስታስጠነቅቅ ቆይታለች። ግጭት ከተቀሰቀሰ የነዳጅ ዋጋ በአንድ ጀንበር ሊያሻቅብም ይችላል። ይህ ደግሞ ገና ከኮቪድና ከዩክሬን ጦርነት ተጽዕኖ ባላገገመው የዓለም ኢኮኖሚ ላይ ሞት እንደማወጅም ይቆጠራል። ኢራን ዛሬ ብቻዋን አይደለችም። ከሩሲያ ጋር ያላት ወታደራዊ ትብብር በተለይም በድሮንና በሚሳኤል ቴክኖሎጂና ከቻይና ጋር ያላት የረጅም ጊዜ የኢኮኖሚ ስምምነት አሜሪካን በድፍረት እንድትገዳደር የልብ ልብ ሰጥቷታል። በቴህራን የሚሰማው ማስጠንቀቂያ እኛ የራሳችን ወዳጆች አሉን የሚል በራስ መተማመን የታከለበት ነውም ተብሏል። በቴህራን አደባባዮች ላይ የሚሰማው ዛቻ ዋሽንግተንና ቴል አቪቭ ዝም ብለው የሚመለከቱት ጉዳይ አይደለም። ይልቁንም ይህ ማስጠንቀቂያ በሁለቱ ሀገራት ዘንድ አዳዲስ ወታደራዊና ፖለቲካዊ ስልቶችንም ቀርጿል። የአሜሪካ አዲሱ አስተዳደር ለኢራን ማስጠንቀቂያ የሚሰጠው ምላሽ በቃላት ሳይሆን
በተግባር የተሞላ ነው። ፔንታጎን የአሜሪካ መከላከያ ሚኒስቴር በመካከለኛው ምስራቅ ያለውን የጦር ኃይል በማጠናከር ላይ ተጠምዷል። የስትራቴጂክ አውሮፕላኖች ስምሪትም አነጋጋሪ ጉዳይ ሆኗል። ቢቱ 52 የተባሉ ግዙፍ የቦምብ ጣይ አውሮፕላኖችን በክልሉ በማሰማራት ኢራን ጥቃት ለመሰንዘር ብታስብ የአየር ክልሏ ለአደጋ የተጋለጠ መሆኑን እያሳዩ ነው። አሜሪካ ከቀጥታ ጦርነት ይልቅ የኢራንን የኒውክሌርና የኤሌክትሪክ መሰረተ ልማቶች በሳይበር ጥቃት ለማሽመድመድ ትመርጣለች። ይህ ጸጥተኛው ጦርነት በአሁኑ ወቅት በከፍተኛ ደረጃ እየተካሄደ ነው። ለእስራኤል የኢራን ዛቻ የፖለቲካ ጨዋታ ሳይሆን የህልውናዋ ጉዳይ ነው። እስራኤል የኢራን የኒውክሌር ጦር መሳሪያ ባለቤት መሆንን በማንኛውም ዋጋ ለመከላከል ቆርጣ ተነስታለች። የቅድመ መከላከል ጥቃት እስራኤል በኢራን የኒውክሌር ማዕከላት ላይ ቀጥተኛ የአየር ጥቃት ለመፈጸም የሚያስችላትን ልምምዶች እያጠናከረች ነው። የኢራን ማስጠንቀቂያ በበረታ ቁጥር እስራኤል ጊዜ ከመቁጠሩ በፊት እርምጃ መውሰድ አለብኝ የሚል ድምዳሜ ላይ ልትደርስም ትችላለች። የሞሳድ የደህንነት ተቋም በኢራን ውስጥ የሚገኙ ቁልፍ የኒውክሌር ሳይንቲስቶችንና ወታደራዊ መሪዎችን ኢላማ ማድረጉን ሊቀጥል እንደሚችልም ይገመታል። ሳውዲ አረቢያና የተባበሩት አረብ ኤምሬቶች በዚህ ፍጥጫ መሃል ላይ ሆኗል። በአንድ በኩል ከኢራን ጋር ያላቸውን ግንኙነት ለማሻሻል ቢሞክሩም በሌላ በኩል ደግሞ የኢራን የሚሳኤል አቅም ስጋት ሆኖባቸዋል። አሜሪካና እስራኤል የሚወስዱት ማንኛውም እርምጃ የእነዚህን አገራት ሰላም በቀጥታ ይነኳል። ለወደፊቱ ምን ሊፈጠር ይችላል የሚለው በብዙዎች ተጠባቂ ሆኗል። ኢራን በአካባቢው ባሉ የአሜሪካ ጦር ሰፈሮች ላይ ጥቃቅን ጥቃቶችን ልትሰነዘር ትችላለችም ተብሎም ይሰጋል። አሜሪካ ደግሞ በኢራን የባህር ኃይል ወይም በሚሳኤል ጣቢያዎች ላይ የአየር ድብደባ በመፈጸም ልትመለስም ትችላለች። ታላቁ ጦርነት እስራኤል የኢራንን የኒውክሌር ማዕከላት በቦምብ ከደበደበች ኢራን በሺዎች የሚቆጠሩ ሚሳኤሎቿን ወደ እስራኤልና ወደ አሜሪካ በመተኮስ ቀጠናዊ ጦርነት ሊቀሰቀስም ይችላል። ሁለቱም ወገኖች የጦርነቱን አስከፊነት ተረድተው በሩሲያ ወይም በኦማን አማካኝነት ወደ ድርድር ጠረጴዛ ሊመጡ ይችላሉ ተብሎም ይጠበቃል። ሆኖም ግን አሁን ባለው የንግግር ቃና ይህ ዕድል በጣም ጠባብም ይመስላል። በኢራንና በአሜሪካ መካከል ያለው ውጥረት እያየለ በመጣበት በዚህ ሰዓት አሜሪካ ወደ ፋርስ ባህረ ሰላጤና አካባቢው ያስጠጋቻቸው የጦር መርከቦች ጉዳይ የዓለም መገናኛ ብዙሃን ዋነኛ አጀንዳ ሆነው ቀጥሏል። በተለይ አሁን ላይ ትኩረት የሳበችውና ወደ ቀጠናው የተጠጋችው ግዙፏ የአሜሪካ የጦር መርከብ ዩኤስኤስ አብርሃም ሊንከን 72 እና አጃቢዎቿ ናቸው። ይህች የአውሮፕላን ተሸካሚ መርከብ ወደ ኢራን የባህር ጠረፍ የተጠጋችው በሁለት ዋና ዋና ምክንያቶች እንደሆነ ይነገራል። አንደኛው ለማስፈራሪያነት ሲሆን ሁለተኛው ደግሞ ፈጣን ምላሽ ለመስጠት ነው። ኢራን በእስራኤል ወይም በአካባቢው ባሉ የአሜሪካ ጥቅሞች ላይ ጥቃት እንዳትሰነዝር ቀጥተኛ ማስጠንቀቂያ ለመስጠት አሜሪካ ይህንን እርምጃ ወስዳለች። ሌላው ደግሞ ማንኛውም ግጭት ቢነሳ በመቶዎች የሚቆጠሩ የጦር ጀቶችን በደቂቃዎች ውስጥ ወደ ሰማይ በማስወንጨፍ ኢላማዎችን ለመምታት በሚል አሜሪካ ይህንን አድርጋለችም ተብሏል። ይህች መርከብ ብቻዋን እንደ አንድ ሀገር ጦር ትቆጠራለች። ከ80 እስከ 90 የሚሆኑ የጦር አውሮፕላኖችን F-35 እና F-18 ጀቶችን ጨምሮ ትይዛለችም ተብሏል። መርከቧን የሚያጅቧት አጥፊ መርከቦች ማንኛውም ከኢራን የሚተኮስ ሚሳኤል በአየር ላይ የማክሸፍ አቅም ያላቸው የኤጅስ የመከላከያ ስርዓት የታጠቁ ናቸው። መርከቧ በኒውክሌር ኃይል የምትሰራ በመሆኗ ነዳጅ ሳትሞላ ለዓመታት በባህር ላይ የመቆም ልዩ አቅም እንዳላትም ተነግሯል። ኢራን ይህንን የአሜሪካ የጦር መርከብ መጠጋት እንደ ቀጥተኛ ትንኮሳ ነው የምትመለከተው። የኢራን አብዮታዊ ዘብ የራሱን ድሮኖች በመጠቀም መርከቧን በቅርብ እንደሚከታተል የሚያሳዩ ቪዲዮዎችን በተደጋጋሚ ይለቃል። ኢራን መርከቧ ወደ ሆርሙዝ ወሽመጥ እንዳትገባም በባህር ውስጥ ፈንጂዎችና በፍጥነት በሚተኮሱ ትንንሽ የጥቃት ጀልባዎች ስጋት ለመፍጠርም ትሞክራለች። ቀደም ሲል አሜሪካ መርከቦቿን ስታንቀሳቀስ በሚስጥር ነበር። አሁን ግን የፔንታጎን ባለስልጣናት የመርከቧን ጉዞ በይፋ እያሳወቁ ነው። ይህም ኢራን ለምትሰነዝረው ማንኛውም ማስጠንቀቂያ አሜሪካ በወታደራዊ ኃይል ለመመለስ ዝግጁ ነኝ የሚል ግልጽ መልእክት እያስተላለፈች መሆኑን ያሳያል። ይህች የጦር መርከብ ወደ ኢራን መጠጋቷም በቀጠናው ላይ የባሩድ ሽታ እንዲነፍስ አድርጓል። አንዲት ትንሽ የሁለቱም ወገኖች ስህተት ወደ ሰፊ ጦርነት ሊያመራ የሚችልበት ሁኔታ ላይ እንዳለም እየተነገረ ነው። ዓለም አሁን የቆመችው በሁለት ስለታም ቢላዎች ላይ እንደሆነ ብዙዎች አምናሉ። በአንድ በኩል አሜሪካ ኢራንን
ሙሉ በሙሉ ለማንበርከክ የምታደርገው ጥረት፣ በሌላ በኩል ደግሞ ኢራን ህልውና ከተነካ ዓለምን አናውጣለሁ የሚለው አቋሟ ነው። በቴህራን አደባባይ የታየው ማስጠንቀቂያ ወደ ተግባር ከተቀየረ የምናየው ተራ የድንበር ግጭት ሳይሆን መላውን ዓለም የሚያናውጥ የጂኦፖለቲካዊ የመሬት መንቀጥቀጥ ይሆናልም እያሉ ተንታኞች ከወዲሁ ትንበያቸውን እየሰጡ ነው። አሁን ያለው ጥያቄ ጦርነት ይነሳል ወይ የሚለው ሳይሆን ጦርነቱን የሚቀሰቅሰው የመጀመሪያው ጥይት መቼ ይተኮሳል የሚለው እንደሆነም በብዙዎች እየተነሳ ነው።